ሰላም እንዴት ናችሁ? ሁሉ ሰላም። እንኳን ወደ ዲጂታል ብር አካዳሚ መጣችሁ። ይህ ቪዲዮ አጠር ያለ ሰመሪ ነው። ምንድነው ይህ ሰመሪው? ዲጂታል ብር አካዳሚ ምንድነው ሀሳቡ፣ አላማው ምንድነው፣ ለእኛ ምን ይጠቅማል የሚሉትን ነገሮች በአጭሩ ለእናንተ የምናስረዳበት ነው። ከዛ ይህን የተወሰነ አቅጣጫ በዚህ ቪዲዮ እናይዛችሁና ወደሚቀጥለው ስቴፕ የሚገባ ሰው ወደሚቀጥለው ስቴፕ ይገባል ማለት ነው። ስለዚህ ወደ ዋናው ወደ ትምህርቱና ወደ ስራው ነው ቀጥታ የምንገባው። ስለዚህ ደግሞ ዋና ነገር ቀደም የምናሳስባችሁ ነገር እባካችሁ ቪዲዮውን በትክክል ስሙት፣ ጨርሱት። አሁን ይህን ቪዲዮ ለምሳሌ ዝም ብላችሁ 3 ደቂቃ 4 ደቂቃ ሰምታችሁ እንድትወስዱ ሳይሆን እያንዳንዷን ነገሮች በትክክል ስሙት። በፕራይቬት ግሩፕ ነው የምንለቅላችሁ። በጥራት በጣም ጥራት ያለውና ጥራት የሌለው ነው የምንለቅላችሁ፣ ያው ለዳታ ብዙ ኮንሱም እንዳያደርግ። ስለዚህ እናንተ ሞር በጥራት ባለው ብትሰሙ ደስ ይለናል። እያንዳንዱ ነገር በትክክል ተከታተሉ። አስተያየት ካላችሁ፣ ኮሜንት ካላችሁ በቴሌግራም ላይ ጻፉልን፣ እያንዳንዱን ይላክላችኋል። እናመሰግናለን። ስለዚህ አሁን ወደሚቀጥለው ሀሳብ ነው የምንሄደው። ቴንክ ዩ። እሺ ሰላም ጋይስ፣ ወደ መጀመሪያ ፖይንታችን ገብተናል። የመጀመሪያ ፖይንታችን ቀድመን ልናሳስባችሁ የሚገባው ነገር አለ። አንደኛ ማሳሰቢያና ማስጠንቀቂያ ነው። ይሄ ምንድን ነው? እዚህ ጋር ዲጂታል ብር አካዳሚ ጋር የምታገኙት ነገር አፕ አይደለም ወይ ኢንቨስትመንት ወይ የሆነ ብር ኢንቨስት አድርጉና የሆነ ፐርሰንት ታገኛላችሁ የሚል ነገር ፌክ ነገር አይደለም፣ ክሪፕቶ አይደለም። ስለዚህ ቀድማችሁ አሁን ያ ነገር ነው አስባችሁ የመጣችሁ ካላችሁ ኢንቨስት ለማድረግ አፕ በአጭሩ ገንዘብ ሰራለሁ የሚል ሀሳብና እቅድ ያላችሁ ሰዎች ከአሁኑ ቪዲዮን አቁሙትና አቁሙ ቪዲዮን ማየት ማለት። ስለዚህ እኛ ጀስት ፋስት መኒ የሚባል ነገር ሳይሆን ትክክለኛ ገንዘብ የሚሰሩበት፣ ትክክለኛ የራሳቸውን ብራንድ የምትገነቡበት፣ ትክክለኛ የተሻለ ህይወት የምታገኙበትና ረጅም አቅጣጫ ረጅም ጉዞ የምትጓዙበትን ከዚሁ ከሀገር አስተሳሰብና ከሀገር ወጣችሁ ደግሞ ኢንተርናሽናል የምታስቡበትን ነገሮች ትክክለኛ ፓሲቭ ኢንካም ትክክለኛ ኢንካም የምታገኙበት ስራ ሊኖራችሁ ይችላል። ስራ ተቀጥራችሁ ስራ ላይ ሆናችሁ የምትሰሩበት በስልካችሁ ወይ ላፕቶፕ ካላችሁ በላፕቶፓችሁ የምትሰሩበትን ስራ ነው። ስለዚህ ተማሪም ልትሆኑ ይችላላችሁ። ትምህርት ቤት ሆናችሁ ከትምህርት ቤት ስትመለሱ የምትሰሩትን ነገሮች ነው እዚህ ጋር እንትን ምንለው የምናስተምረው፣ በኦንላይንም በአካልም የምናስተምረው። ስለዚህ ቀድማችሁ አሁን እዚህ ጋር ይሄ አፕ ምናምን ኢንቨስትመንት ምናምን የሚባል ነገር አይደለም፣ እንትን አይደለም። ስለዚህ ትክክለኛ ነገር የምትፈልጉ ቀጣይነት ያለው ነገር የምትፈልጉ ከሆነ ነው አሁን ከዚህ በኋላ የምትቀጥሉ። ስለዚህ ግን ያን ኤክስፔክት አድርጋችሁ የመጣችሁ ካላችሁ ከአሁኑ እንድትወጡ ነው የምናሳስበው። ስለዚህ እንደ ማሳሰቢያ ይህን ነገር ያዙት። ቀጥሎ ደግሞ ወደሚቀጥለው ፖይንት እንሄዳለን። እሺ ጋይስ፣ አሁን ደግሞ የምንመለከተው ዲጂታል ብር ምንድን ነው የሚያቀርበው የሚሉትን ነገሮች እንወያይ። አንደኛ 6 የተመረጡ የኦንላይን ቢዝነሶችን ነው ዲጂታል ብር አካዳሚ ይዞ የመጣው። ስለዚህ እነዚህም 6ቱ የቢዝነስ የተመረጡ የኦንላይን ቢዝነሶችን እኛ የምንሰራቸው ብዙ ሰዎችን እኛም እንዲሰሩ ያደረግነው ያስተማርነው በትክክል ኢንተርናሽናሊም እዚሁ ላይም እዚሁ ሎካሊ በኢትዮጵያ ላይም እየሰራንበት ትክክለኛ ገንዘብ ትክክለኛ ትርፍ እያመጣንበት እየሰራንበት ያለውን 6 የተመረጡ ኦንላይን ቢዝነስ ሞዴሎችን ነው ለእናንተ የምንሰጠው አስተምረን ቀጥታ አስተምረን ምን የምናደርግ ወደ ስራ ነው የምናስገባችሁ ማለት ነው። ስለዚህ ይህን እነዚህ 6 የተመረጡ ቢዝነሶች ለመስራት ምን ያስፈልገኛል ብላችሁ ለምትጠይቁት እዚህ ጋር እንደምትመለከቱት አንደኛ ስልክ ብቻ ነው፣ ስማርትፎን ብቻ ስልክ ያለው ሰው ይህን ስራ መስራት ይችላል። ሁለተኛ ምን የሚያስፈልገው ኢንተርኔት ነው የሚያስፈልገው። ሶስተኛ ዲጂታል ብር አካዳሚን መቀላቀል ነው የሚያስፈልገው። ሶስተኛ በገንዘብ የመስራት ፍላጎት ያለው በሙሉ መስራት ይችላል። ስለዚህ እነዚህ የተመረጡ ቢዝነሶቹ 6ቱን በቀላል መንገድ ስልክ፣ ኢንተርኔት፣ ዲጂታል ብር አካዳሚ እና የመስራት ፍላጎትን ይዛችሁ የምትሰሩበትን 6 የተመረጡ ቢዝነስ ሞዴሎችን ነው ይዘን የመጣ ነው ማለት ነው። ስለዚህ ይሄ ነው የ6ቱ ወደሚቀጥለው እናልፋለን። እሺ አሁን ደግሞ የምንመለከተው ብዙዎቻችሁ ጥያቄ ልጠይቁ ትችላላችሁ። ጥያቄ ሊመጣላችሁ ይችላል። ምንድን ነው አሁን ዲጂታል ብር አካዳሚ ምን ለየት ያለ ነገር የሚያቀርበው ብላችሁ ልጠይቁ ትችላላችሁ። ስለዚህ ይሄ ዲጂታል ብር መቀላቀል ማለት ወደ አዲስ ማንነት ወደ አዲስ ነገር
አይምሯችሁ ላይ የምታሰቡበት አዲስ ነገር ውስጥ የምትገቡበት ነው። እዚህ ጋር እንደምትመለከቱት ባህላዊ ንግድ አለ። አሁን እኛ ሁላችንም የለመናቸው አሉ። አሁን ለምሳሌ የሆነ ጸጉር ቤት በለው ቡና በለው ካፌ ምናምን ብዙ ሰዎች ሙሉ ኢትዮጵያ ላይ የሚሰሩ ነገሮች ናቸው እነዚህ። ስለዚህ እነዚህ ባህላዊ ንግድ አሁን በዚህ ሰዓት ዓለም ብዙ ደረጃ ውስጥ ገብቷል፣ ብዙ ነገር ውስጥ ገብቷል። ስለዚህ አሁን እኛ ይህ ባህላዊ ንግድም የምትሰሩ ካላችሁ እሱን እያሰባችሁ ለወደፊትም እንደው አሁን እየተማራችሁ ከሆነ ወይ ተቀጥራችሁ የምትሰሩ ከሆነ ይህ ባህላዊ ንግዱንም ሰራለሁ ብላችሁ ልታስቡ ትችላላችሁ። እሱንም መብታችሁ መስራት ትችላላችሁ። ግን አሁን ደግሞ ወዴት እየሄደ ነው፣ ነገሮች ወዴት ሺፍት እያደረጉ ነው የሚሉትን ነገሮች እንድታዩት ነው እዚህ ጋር ይህን ሀሳብ እያቀረብን ያለ ነው። ስለዚህ ምንድነው አሁን ለምሳሌ አንድ ንግድ ለመጀመር ኪራይ ያስፈልጋል፣ ንግድ ፍቃድ ያስፈልጋል፣ እቃ መግዛት ያስፈልጋል፣ ደንበኛ መጠበቅ አለ፣ የተለያየ ወጪዎች አሉ። ለማስፋት ይከብዳል። እያንዳንዱ ያለው ጣጣ በጣም በልክ ነው፣ ብዙ ነገር ነው። እዳው፣ ብድሩ፣ ምኑ እያንዳንዱ ነገር ያለው ሁኔታ እየከበደ ነው እየመጣ ያለው። ስለዚህ አሁን ደግሞ የኛ ደግሞ ከዚህ ዳይሜንሽን ወጣ ያለ ነው። ይህ ምንድነው ወጣ ያለበት ምክንያት? አንደኛ በስልካችሁ ብቻ መስራት የምትችሉት ነው። አሁን ትናንሽ ልጆች 13-14 ዓመት ልጆች በወር በመቶ ሺዎች ዶላር የሚሰሩ በሚሊዮኖች የሚሰሩ አሉ። ስለዚህ ምን ቤታቸው ቁጭ ብሎ በስልካቸው በኮምፒውተር በላፕቶፓቸው ይሰራሉ ማለት። ስለዚህ እኛ ኦልሬዲ ሜክ እያደረግንበት ያለው ነገር ስለሆነ እኛው እየሰራንበት ያለው ነገር ስለሆነ እኛም ደግሞ ለሰዎች አስተምረን ከኛ ጋር ደግሞ እናንተም በተማራችሁ ቁጥር ደግሞ እኛም የምንሰራው ስራ ስላለ እኛም ገቢ የምናገኘው ስላለ ስለዚህ ይህን ነገር ለማስተላለፍ እና ለማስተማር ነው ዋና ፐርፐዙ። ስለዚህ አይምሯችሁን እንድታዩት አሁን ራሱ ይህን ቪዲዮ ስትሰሙት ጀስት አይምሯችሁን እስቲ ያስቡት። ምን ላይ ነው ያላችሁት? ምንድን ነው እየሰራ ያለሁት? እንዴት ነው ራሴን ማሳደግ የምችለው? ዓለም ወዴት እየሄደ ነው የሚሉትን ነገሮች እንድታስቡት ነው። ስለዚህ ራሳችሁን ከዓለም ከሚሄዱ ጋር ጎን ለጎን ማድረግ የምትሰሩትን ስራ እየሰራችሁ ትምህርታችሁን እየተማራችሁ እንዴት አድርጌ ነው ማድገው፣ እንዴት አድርጌ ነው ከዚህ ከባህላዊ ንግድ ከባህላዊ ሁኔታ ወጥቼ ራሴን የሚቀይረው የሚሉትን ነገሮች እንድታዩ ነው። ስለዚህ ያን ነገር እንትን በሉ፣ ወደሚቀጥሉ እናልፋለን። ስለዚህ አሁን ዲጂታል ብር አካዳሚ አንደኛ ነገር ምንድን ነው የምናደርግላችሁ? አቅጣጫ እንሰጣችኋለን። ወዴት? ወደ ዲጂታሉ ዓለም። ለዛም ዲጂታል ብር አካዳሚ የተባለው የዲጂታል ላይ ያለውን ነገር ዲጂታል ላይ ያለውን ሀብት ወደኛ የምናመጣበትን አቅጣጫ እንሰጣችኋለን። አንደኛ። ሁለተኛ አቅጣጫ ብቻ ነው የምንሰጣችሁ። ከአቅጣጫው ባሻገር ደግሞ ወደ ስራው የምትገቡበትን እጃችሁን ይዘን ነው ቀጥታ ወደ ስራው የምናስገባችሁ ማለት ነው። እያንዳንዱ ስቴፕ ባይ ስቴፕ እናስተምራችኋለን። ከዛ በኋላ ወደ ስራ እናስገባችኋለን። ስራውን ደግሞ አብረን እንሰራዋለን ማለት ነው። ስለዚህ አሁን ካላችሁበት ሁኔታ ወይ ደግሞ ፈጣን ገንዘብ ከመፈለግ ወይ ዝም ብሎ በየቦታው የሄዱ ኢንቨስት አድርጉ እንደዚህ የተባላችሁ ብራችሁን ከመበላት ሪል ነገር ትክክለኛ ነገር ነገ ፊውቸር ያለው ስለዚህ ይሄ እኮ ጀስት ወይ ፓርታይ የምትሰሩት ነገር አለ። ይሄ ቋሚ ነገር የሚሆን ነገር የሚያድግ ራሳችሁ ኢንተርናሽናል የምታደርጉበት እዚህ ሆናችሁ አሜሪካ እቃ የምትሸጡበት እዚህ ሆናችሁ አሜሪካ በዶላር ተከፋይ የምትሆኑበት እዚህ ሆናችሁ ዩሮፕ ዩኬ የፈለጋችሁበት እንትን የምትሉበት እዚህ ሆናችሁ ቻይና የምትሰሩበትን ነገር ነው ሁሉ የሚዘረጋው። ስለዚህ ይሄ ትልቅ ፖቴንሻል ያለው ገና ምንም 0.00% ያልተነካ ናቸው እነዚህ ስድስቱ ሞዴሎች ማለት ነው። ስለዚህ እናንተ ከስድስቱ በፈለጋችሁበት መስራት ከፈለጋችሁ ስድስቱንም ከፈለጋችሁ መርጣችሁ መስራት ትችላላችሁ። እያንዳንዱ አሁን ለምሳሌ ከስድስቱ ሞዴሎች አንዱ ቀጥታ ገና ከተመዘገባችሁ በኋላ በአንድ ሰዓት ውስጥ የተወሰነ ቪዲዮ አለ ኮርስ፣ እሱን ከሰማችሁ በኋላ ቀጥታ ወደ ስራ ነው የምትገቡት ማለት። ስለዚህ በኦንላይን የምትመዘገቡ ካላችሁ በዚህ በኦንላይን ቀጥታ እናንተ ትምህርቱን ኮርሱን ከወሰዳችሁ በኋላ ወደ ስራ እናስገባችኋል። በአካል ደግሞ የምትሉ ከሆነ በአካል መታችሁ የምትማሩ ከሆነ እዚሁ የተማራችሁ ቀጥታ ወደ ስራው ነው የምናስገባችሁ እዚሁ እጃችሁን ይዘን። ስለዚህ
ራሳችሁን እዩት። ወዴት ነው ዓለም ወዴት እየሄደች ነው? እንዴት ነው ራሴን የምለውጠው? እንዴት ነው ስኬት ውስጥ የምገባ? የሚሉትን ነገሮች እንድታዩት አይምሯችሁን ዳይሜንሽን እንድታሰፉት ነው። ይሄ ነው ያለው ነገር። ወደ ቀጣይ እናልፋለን። ስለዚህ አሁን ያለንበት ጊዜ የዲጂታል ዓለም ነው። ስለዚህ እኛ ዋና የዲጂታል ብር አካዳሚ ሜይን ፐርፐዙ ይሄ ነው በቃ። ስለዚህ ዓለም ወደደረሰበት እኛም መድረስ እንችላለን። ስለዚህ እኛን ወይ ያለንበት ሀገር አይገድበንም፣ ወይ አፍሪካ ላይ ስለሆንን፣ ወይ ደግሞ ኢትዮጵያ ላይ ስለሆንን፣ ወይ ደግሞ የሆነ ሀገር ስለሆንን አንገደብም። ስለዚህ አሁን ነገሮች እየተቀየሩ ኦልሬዲ ተቀይረዋል። በጣም ዓለም ብዙ ሄደዋል። ስለዚህ አሁን እዚህ ጋር እንደምታዩት በድሮ ጊዜ ወይ ነዳጅ የሚያወጡ የተለያዩ ወርቆች፣ ዳይመንዶች ወይ ደግሞ ማኒፋክቸሪንግ የሚሰሩ ናቸው ትላልቅ ሀብት የያዙት ገንዘብ የያዙት። ስለዚህ አሁን ደግሞ ጊዜው ተቀይሮ በዲጂታል ዓለም የሚሰሩ ናቸው። አሁን ጊዜው እየተቀየረ ስለሆነ ስለዚህ አሁን ዛሬ ነው የኛ ጊዜ። እኛ አሁን አብረን ከዓለም ጋር አብረን አዳፕት እያደረግን እነሱ እንደሚሄዱ አብረን ካልፈጠንን በእነሱ ፔስ በእነሱ መንገድ ካልተከተልን እኛም ወደኋላ ነው የምንቀረው። ስለዚህ ይህን ነገር እኛ ዋና ዲጂታል ብር ዓላማው ይሄ ነው ፐርፐዙ። ስለዚህ ከዓለም ጋር አብሮ መሄድ እዚሁ ኢትዮጵያ ላይ ቁጭ ብለን ለምንድን ነው እኛ በዶላር ተከፋይ ማን ነው? ለምንድን ነው ገንዘብ በዶላር ማንሰራው? ስለዚህ ያ ነገር ስለሚቻል ሞክረን ብቻ ሳይሆን ስቲል ናው እየሰራንበት ነገም ተነጎለን እስከ መጨረሻው የምንሰራበት ስለሆነ ነው። ስለዚህ ይሄ ነገር ነው እኛ ወደ እኛ መስመር እኛ እናንተን ለማስገባት እናንተን ለማንቃት ነው። ስለዚህ አሁን ዓለም በጣም በቃ ወደ የሚገራርም ነገር ውስጥ ገብተዋል። ስለዚህ አሁን እየሰማችሁ ነው። ስለ ኤአይም የምታውቁም አላችሁ፣ ማታውቁም ትችላላችሁ። ስለዚህ የኤአይ ምን ያክል ብዙ ነገር እያደረገ እንደሆነ አሁን ለምሳሌ ትላልቅ ድርጅቶች 30 ሺህ 20 ሺህ ምናምን ሰራተኛ እያባረሩ ነው። ለምን? ኤአዩ የተሻለ ስራ ይሰራል፣ በተሻለ ኮስቱን በቀነሰ መንገድ ስራ መስራት ይችላል ማለት ነው። ስለዚህ ይህ ሁሉ እየተቀየረ ነው። ስራ እንኳን ብዙዎች እየተነጠቁ ነው። ስለዚህ ይሄ ነገር ወደኛ ሳይመጣ ወይ ደግሞ እንዴት ነው ይህንን ሲስተም እየተጠቀምን ዓለም እየሄደ ያለበትን ነገር እንዴት ነው የምንሰራው? እንዴት ሆነ ነው እዚህ ኢትዮጵያ ላይ ቁጭ ብለን እንዴት አሜሪካ እቃ መሸጥ የምንችለው የሚሉትን ነገሮች እያንዳንዱ በዴብዝ ነው የምንማረው ማለት ነው። ስለዚህ በዚህ አመለካከት እንድትረዱት ነው። እንዴት ነው ራሳችን የምናሳድገው? አሁን ግዴታ ካፒታል አያስፈልግም። አሁን ስራ ለመስራት በቃ ምንም ስልክ ነው የሚያስፈልገው። ላፕቶፕ ካል ላፕቶፕ ነው። ስለዚህ አሁን ለምሳሌ አንድ ድርጅት አለ። አሁን ኤቭሪቲንግ አንድ ሰው ነው በወር እስከ 10 ሚሊዮን ብር 10 ሚሊዮን ብር አልኩኝ ይቅርታ 10 ሚሊዮን ዶላር ድረስ ያንቀሳቅሳል ማለት ነው። አንድ ድርጅት አንድ ሰው ነው የሚሰራው፣ አንድ ሰው። ስለዚህ ይሄ ነገር ኢዚ እና ቀላል ነው፣ መሰራት የሚችል ነው። ስለዚህ የእናንተ ዋና ፍላጎት ነው የእናንተ መጣር፣ ለማወቅ መጣር፣ ለመስራት መንቀሳቀስ ነው የሚያስፈልጋችሁ። ስለዚህ አእምሯችሁን ተሳትሉ ሳትገድቡት ይህ ዝም ብሎ ነገር ላይ ፌክ ነገር ላይ አእምሯችሁ ሳታደርጉ እንዴት ነው ኮንሲስታንት ሆኜ ስራዬን እየሰራው እየተማርኩ ምሰራ የሚሉትን ነገሮች እንድታስቡ ነው። ስለዚህ ወደ ቀጣይ እንሄዳለን። ቴንክ ዩ። እሺ አሁን ደግሞ የምናየው ዲጂታል ብር አካዳሚ ጀስት ኮርስ ወይ መስጠት ወይ ደግሞ ማስተማር ብቻ አይደለም። ስለዚህ ከመጀመሪያ ቀን ጀምሮ እያንዳንዱ ነገር በተግባር የምናይበት እያንዳንዱ ከኤ እስከ ዜድ ጀምሮ በተግባር ለእናንተ የምናስተምርበት ነው። ስለዚህ ዝም ብሎ ቃል ብቻ አይደለም፣ ወይ ደግሞ ዝም ብሎ ማውራት ብቻ አይደለም፣ ወይ ደግሞ ይሄን አድርጉ ወይ እንደዚህ ሁኑ ተብሎ ብቻ ሳይሆን እያንዳንዱ ነገር የምትሰሩበትን አቅጣጫ አሳይተን ቀጥታ ወደ ስራ የምትገቡበት ከስድስቱ ሞዴሎች ውስጥ አሁን ለምሳሌ ሶስቱ ቢዝነሶች አብረንም የምንሰራው ነው። ቀጣይነት እስከ በቃ እናንተ በቃኝ እስክትሉ ድረስ የእናንተ መጨረሻ ነው የሚወስነው። ከእኛ ጋር ቀጣይነት የምትሰሩት እኛ ራሱ ክፍያ ለእናንተ የምንከፍለው አለ። ለምሳሌ እናንተ በሰራችሁት መጠን እኛ ለእናንተ ብር የምንከፍለው እኛም የራሳችን ሌላ እንትን አለ፣ ቢዝነስ አለ፣ ራሱን የቻለ ቢዝነስ አለ። ከሱ ቢዝነስ ጋር እናንተ የምትሰሩበትን ነገሮች ሁሉ የተዘረጋ እያንዳንዱ ቼን ዘርግተን ነው እንትን የምንለው። ስለዚህ ዝም ብሎ እዚህ ጋር መተህ ኮርስ ስለወሰድክ ስለተማርክ ዝም ብለን እኛ አንተውም። ስለዚህ እያንዳንዱ እናስተምርሃለን።
በኦንላይን የምትማሩ ከሆነ በኦንላይን ትማራላችሁ። በአካልም ደግሞ ከሆነ በአካል መታችሁ እዚሁ ተምራችሁ እዚሁ ስቴፕ ሳይተን እዚሁ አሰርተን ነው እንትን የምንለው። ስለዚህ አሁን ለምሳሌ እዚህ ጋር ሜቢ ማስታወቂያዎች ላይ አይታችኋል። ሜቢ አሁን ይሄ 4200 ብር የቀን ገቢ ይላል። ይሄ ቶታል ይሄ ማለት ሚኒመም ነው። ይሄ ሚኒመም የምሰሩት ነገር ነው። ስለዚህ ይሄ የቀን ገቢ 4200፣ ይሄ ደግሞ የቀን ወጪ 1000 ብር ወጪ ይኖረዋል። ስለዚህ ከዛ የቀን ትርፍ ደግሞ 3200። ስለዚህ እኛ ዋና ሀሳባችን ታርጌታችን እቺ ናት። ከዛ በላይ መስራት ይቻላል በደንብ ከዚህ በላይ በቀን 20-30 ሺህ የሚሰሩ ልጆች አሉ ከኛ ጋር ሆነው ማለት ነው። በመቶ ሺዎች የሚሰሩ አሉ። እኛ ለምሳሌ አሁን የውጭ የምንሰራው ስራ ላይ ያለፈው ወር ወደ 7100 ምናምን ዶላር ነው የሰራ ነው። በዶላር ነው የምነግራችሁ። ስለዚህ የአንድ ወር ስራና ሽያጭ ነው። ስለዚህ ይሄኛው ሚኒመም ነው። አትሊስት እንኳን እንደው ብዙ ሰዎችን ይህን ያክል እንኳን በቀን ትርፍ ቢገኝ በወር ወደ 90 ምናምን ሺህ በአመት ወደ 1 ምናምን ሚሊዮን ብር ሰው ቢሰራ በጣም በቃ ለእኛ ዋና ፐርፐዝና ሚሽን አላማችን ነው። ስለዚህ ይሄ ሰው ደግሞ ይህን የሚሰራ ሰው ቀስ ራሱን እያሳደገ የገቢውንም እየጨመረ መሄድ ይችላል ማለት። ስለዚህ አሁን ይሄ ብር እዚህ ከ3200 የቀን ትርፍ የሚለው በአንዱ ሞዴል የሚሰራ ነው። ሚኒመም በአንዱ ሞዴል የሚሰራ ነው። በቀን ቢያንስ እንደው ጥሩ በደንብ ፎከስ አደረገ የተባለ ሰው ማክሲመም 2 ሰዓት በዚህ ጉዳይ ላይ ፎከስ ሊያደርግ ይችላል። አንዳንድ ነገሮች የሚሰሩ ነገሮችን ምናምን እሱ በደንብ ስልጠናው ላይ በደንብ የምናሳያችሁ ነው። እንዴት ነው የሚሰራው፣ እንዴት ነው ታይሚንግ ማናጅ ማድረገው፣ እንዴት ነው ኤዲቱ፣ ማስታወቂያው፣ ምኑ፣ ፍሎ፣ ኢንተራክሽኑ የሚሉትን ነገሮች በደንብ እሱን እናየዋለን። በደንብ ኮርሱ ላይ ትምህርቱ ላይ አይተን በደንብ ዲፕ አጥንተን ነው ለእናንተ አንደኛ በትምህርቱ አለ፣ በዶኩሜንትም በወረቀት ሁሉ ፍሎ ያለው ሁሉ እያንዳንዱ ነገር እንትን የምንላቸው። ስለዚህ የእኛ ፐርፐዙ እቺ እንኳን አንድ ሰው በቀን 3200 ብር እንዲሰራ የማድረግ ፐርፐዝና አላማ ነው ያለን ማለት። ስለዚህ ይህንን በዚህ ናውሌጅ እናንተም አስባችሁ እንድትመጡ ነው የምንፈልገው። ሚኒመም። ስለዚህ ኮርስ ብቻ አይደለም ተግባርና ተግባር ነው። ስለዚህ በዚህ በተግባር ነው የምንቀጥለው። የእኛ ፐርፐዝ አላማው ይሄ ነው ማለት ነው። ስለዚህ ቀጣይ አሁን ለምሳሌ በፐርፐዝ የምንላችሁ ቀጣይ ወደ ስራ የምንለው ለዚህ ነው። መጀመሪያ ስልጠናውን ይወሰዳል። ከስልጠና ቀጥተኛ የምንለው ወደ ስራ ነው የምናስገባችሁ። ስራ ነው የምናስገባችሁ ስንል ጀስት ወይ ለሌላ ሰው አይደለም ወይ የሆነ ነገር አይደለም። ስለዚህ እናንተ የራሳችሁ አለቃ ናችሁ። ማንም ይቆጣጠራችሁ የለም። ግን እኛ ስቴፑ እናያለን። በየቀኑ እንከታተላችኋለን። እንዴት ሆናችሁ፣ እንዴት ተደረጋችሁ፣ ይሄ ነገር እንደዚህ ብታደረጉ ይሻላል፣ አካሄዱን፣ አመጣጡን፣ ሲስተሙን ሁሉ በሙሉ እንዴት ነው። ለምሳሌ የኢንተርናሽናል ብር ዶላር ስትሰሩ አሁን የኢንተርናሽናል ዶላር አካውንት እንዴት ነው የምትከፍቱት የሚሉትን ስለምናስተምራችሁ ከዶላር አካውንታችሁ ወደ ኢትዮጵያ ንግድ ባንካችሁ እንዴት ነው የምታስገቡት። በቃ እያንዳንዱ ነገር እዚህ ጋር ጀስት ለማውራት እንትን ስለሚለኝ ነው። እያንዳንዱ ነገር አስተምረን ከኛ ጋር እንደነገርኳችሁ ከ6ቱ ሞዴሎች 3ቱ ሞዴሎች ከኛ ጋር የምትሰሩት ነው። እኛ ራሳችን በብር እዚህ የምንከፍላችሁ ስራ አለ። ገብቷችኋል? ስለዚህ ይሄም አለ። እያንዳንዱ የቢዝነሶቹ ሞዴሎች፣ የቢዝነስ ስትራቴጂው ምንድነው፣ ስትራቴጂ እንዴት ነው የምናገኘው፣ ሮድ ማፑ ምንድነው፣ ከስተመር እንዴት ነው የሚገኘው፣ ከስተመር አመጣጡ ፍሎ እንዴት ነው፣ ማርኬቲንጉ፣ የቢዝነሱ ፍሎ፣ ቲም ለምሳሌ ከፈለጋችሁ 2-3 ሆናችሁ ለምሳሌ ዋና ደግሞ እዚህ ላይ የምታገኙን ነገር አንድ ግሩፕ ፕራይቬት ግሩፕ ይኖረናል። ሁላችንም የሚማረው ሰው ኦንላይን የሚማረው በአካል የሚማረው ፕራይቬት ግሩፕ ይኖረናል። ስለዚህ ሁሉም ሰው እዛ ላይ ጆይን ስለሚል እዛ ጋር መወያየት ከኛ ጋር ብቻ ሳይሆን እርስ በርስ ኤክስፒሪንስ መለዋወጥ፣ እንዴት ነው ያንተ አሰራር፣ ምን እየሰራ ነው፣ የትኛው ነው እየሸጥክ ያለው፣ የቱን ነው እያደረግክ ያለው፣ ስንት ነው የምትሸጠው፣ ያንዳንዱ ነገር ዲስከስ ይደረጋል። ከፈለጋችሁ ደግሞ በደንብ ደግሞ ከተግባባችሁ ደግሞ ቪዥናችሁ በጣም አሪፍ ከሆነ ሞመንተም ፍሏችሁ አሪፍ ከሆነ 2-3-4 መሆናችሁ እዛው ቲም ላይ አብራችሁ መስራት፣ ለምን ገቢውን ለማሳደግ ብዙ ምሳሌ ነገር። ስለዚህ እያንዳንዱን ከእንትኑ ጀምሮ ከዋናው ከመሰረቱ ጀምሮ ከፋውንዴሽኑ ጀምሮ እያለ የሚያድግበትን ነገር እያንዳንዱን ገቢውን፣ ስለዚህ በዛ መንገድ እንትን የምንላችሁ ማለት። ስለዚህ ሎካሉ ስራ ኢንተርናሽናል ማርኬት ላይ የምትሰሩበትን ከዜሮ ጀምሮ
እንዴት ነው የሚሸጡት፣ ኦፈር እንዴት ነው የምታቀርቡት፣ ፕራይስ እንዴት ነው የምታወጡት፣ ደንበኛ እንዴት ነው የሚገኙ፣ እያንዳንዱ ፌስቡክን፣ ቲክቶክን፣ ቴሌግራም በመጠቀም ሽያጩ እንዴት ነው የሚመጣው። ስለዚህ አሁን ለምሳሌ እናንተም ቲክቶክ ላይ ወይ ደግሞ ፌስቡክ ላይ ነው ያገኛችሁን እኛን። ስለዚህ ይሄን ሲስተም እንዴት ተጠቅመን እንዴት ነው ገበያ እንትን የምንለው። አሁን ለምሳሌ ከአንዱ ሞዴሎች ውስጥ እዚህ እናንተ ከምታገኙት ሞዴሎች ውስጥ ኢትዮጵያ ላይ የሚሰራ ደግሞ አለ። ስለዚህ እንዴት ነው ያን ስራ ያለ ገንዘብ በዜሮ ምላችሁ ቀልድ አይደለም ወይ እዚህ ጋር እናንተን እንትን ለማለት አይደለም። ስለዚህ በዜሮ ብር ምንም አንድ ብር ሳታወጡ እንዴት አድርጌ ነው መስራት የምችለው? ምንም ብር ሳታወጡ ቤታችሁ ቁጭ ብላችሁ እንዴት ነው ክሬዲት ብድር ማገኘው? ያንን ብድር ደግሞ አግኝቼ እንዴት አድርጌ ነው የምሸጠው? እናንተ ምንም ሳሰሩ እያንዳንዱ ቼኑ ፍሎ እቃው ከየት ነው የሚመጣው? እንዴት ነው ዲሊቨሪ ማደርገው? እንዴት ነው ገንዘቤን የሚቀበሉ? እያንዳንዱ ፍሎ እንዘረጋላችኋለን። ምንድን መስራት ያለባችሁ እያንዳንዱ ነገር ስለምንነግራችሁ በዛ መንገድ ነው ማለት። ስለዚህ እና ደግሞ እዚህ ጋር የቀን ገቢ ወጪ ትርፋችሁን መቆጣጠር የራስ ኦንላይን ቢዝነስ ማስጀመር ነው። ስለዚህ ይሄ ማንም የእናንተ ጋር መጥቶ አለቃ የሚሆንባችሁ እንደዚህ ያላደረጋችሁ እንደዚህ ያልሆናችሁ የሚላችሁ ሰው የለም። ስለዚህ እኛ ይህን ሲስተም ሁሉ ስድስቱን ለየብቻ ነው። ስድስቱም የየራሱ ኮርስ አለው። ስድስቱም የየራሱ ቼክ ሊስት አለው። ስድስቱም የየራሱ ሮድ ማፕ አለው። ስድስቱም የየራሱ ማርኬቲንግ አለው፣ ፍሎ አለው፣ ቲም አንደርስታንዲንግ አለው፣ ሁሉ ነገር የየራሱ አለው፣ ፕራይሲንግ አለው። ስለዚህ እኛ በተሻለ መንገድ አድርገን ለእናንተ እናቀርባላችኋለን፣ በኦንላይኑ በአካሉ። ስለዚህ ይህን ቢዝነስ ማንም ሳይመራችሁ ማንም ሳይቆጣጠራችሁ የእናንተ የራሳችሁ ቦስ የእናንተ የራሳችሁ አለቃ ሆናችሁ የምትሰሩበትን ነው የምናደርግላችሁ። ስለዚህ ከእናንተ ደግሞ ሁለተኛ ምንድነው እኛ የምንጠቀመው? አሁን እኛ እናንተ እንጠቀምን አደለ? ሁሉ መስመር ውስጥ አስገባናችኋል። እኛ ደግሞ ከእናንተ የምንጠቀመው ከሶስቱ ውስጥ ከስድስቱ ሶስቱን ቢዝነስ ከኛ ጋር የምትሰሩታል እኛ ደግሞ እናንተን እንፈልጋለን ማለት ነው። ስለዚህ ያንን ቼን እያደረግን እየተቆራኘን ነው የምንሰራው ማለት። ስለዚህ እኛ ራሱ እየሰራችሁ እኛ የምንከፍላችሁ የኢንተርናሽናል አለ፣ ሀገር ውስጥ አለ። እያንዳንዱ ክሬዲት የምታገኙበት ብድር ከየት ነው የሚገኙ ያለ ምንም ሳያስፈልግ ቤታችሁ ተኝታችሁ እያንዳንዱ እንዴት ነው ነገሮችን ሙቭ የምታደርጉት። እዚህ ሆናችሁ እንዴት ነው ቻይና የምነግራችሁ ነገር ስሙ። እዚህ በደንብ ፖይንት ያዙ። እዚህ ኢትዮጵያ ያለ ሆናችሁ የትም ሁኑ፣ አዲስ አበባ ሁኑ፣ ክፍለ ሀገርም ሁኑ፣ ምንም የፈለጋችሁበት ሁኑ፣ ቻይና ላይ እንዴት ነው ክሬዲት ማገኘው? አሜሪካ ላይ እንዴት ነው ክሬዲት ማገኘው? እንዴት ሆኜ ነው አሜሪካ ኒውዮርክ መሀል ላይ እቃ እንዴት ነው የምሸጠው? ገባችሁ? ዩኬ ላይ፣ አውስትራሊያ ላይ፣ ጃፓን እንዴት አድርጌ ነው የማደርገው የሚሉትን ነገሮች ነው ምንሰጣችሁ ሙሉ ፓኬጅ ማለት ነው። ስለዚህ ይህን ይዛችሁ ነው እና ቀጥታ ወደ ስራ የምትገቡት። ወደ ስራ ደግሞ ስገቡ እኛም አንተዋችሁ ማለት ነው። አውቃችኋል፣ ሂዱ እንደፈለጋችሁ አንልም። ከእኛ ጋርም ስለምሰሩ የእኛና የእናንተ ኔትወርክ አንድ ነው። ኔትወርካችን ተገናኝቷል። ስለዚህ እኛም ያን እየረዳን እንዳችሁ ከእኛ ጋር መስራቱንም እየሰራን አብረን እንሰራዋለን። ስለዚህ ቅድም እንዳየ ነው የእኛ ሚኒመም አንድ ሰው 3200 ብር የቀን ትርፍ ንጹህ ትርፍ እንዲሰራ ነው ፐርፐዙ። ግን ከዛ በላይ 20፣ 30፣ 40፣ 50፣ 100 ሺህ በቀን መስራት የሚችል እኛ እየሰራንበት ያለ ነው። ስለዚህ በዚህ መንገድ ነው ማለት እንድታዩ የምፈልገው። ስለዚህ ቴንኪዩ። ወደሚቀጥለው እናልፋለን። እሺ ጋይስ፣ አሁን ደግሞ የምንመለከተው አንደኛው ከሞዴሎች ውስጥ የምትማሩት እና ደግሞ የምትሰሩት ዋና አሪፍ እንትን የሚገኝበት ጠቃሚ የምትሆኑበት በዶላር ተከፋይ መሆን ነው። ይሄ በጣም ወሳኝ ነገር ነው። ስለዚህ እኛ የተረዳንበት ነገር አለ፣ እናንተ ሜይ ቢ ትረዱታላችሁ። ምንድነው ያለው የሀገራችን ያለው ኢኮኖሚ ይታወቃል፣ ኢንፍሌሽኑ ይታወቃል፣ የሚከፈለን የምንሰራው ነገሮች ይታወቃል። ስለዚህ አሁን በዚህ ሰዓት ኢትዮጵያ ላይ የተሻለ ኑሮ የሚኖሩ የተሻለ አቅም መኖሪያ ቤት፣ መኪኖች፣ ቤቶች ያለው ሰው ገቢው በዶላር የሆነ ሰው ነው። በቃ ገቢው በዶላር ገቢ የሚያስገባ ሰው የተሻለ ገቢ ያገኛል ማለት። ስለዚህ በብር የሚከፈል ከሆነ እያንዳንዱ በኢንፍሌሽኑ ይበላል፣ በቫት በምን በተለያየ ነገሮች ወጪዎች ይበላል ማለት። ስለዚህ እናንተም አሁን ወደ አዲስ ዳይሜንሽን የምንከታችሁ ኦኬ ለካ በዶላር መስራት ይቻላል የሚለውን ነገር ነው። እዚህ ጋር የምታዩት አሁን ለምሳሌ የእኛ
አሁን እነዚህ የምታዩት ፔመንት የሚከፈለን እያንዳንዱ የሚገቡ ብሮች ናቸው። ስለዚህ ይህንን ነው እናንተ የምናሳያችሁ፣ ይህንን ነው ወደዚህ የምትገቡበትን መንገድ የምናስመጣችሁ ማለት። ስለዚህ ይሄ ማለት በዩኤስዲቲ በዶላር የተከፈለ ነው። ቀጥታ ይሄኛው አሁን ሊድ ባንክ የሚለው የኛ ባንክ ነው። ይህንን ባንክ የምትከፍቱበት መንገድ ነው። አንደኛ የምንከፍትላችሁ አሁን እነዚህ ብሮች ቀጥታ ወደ ኢትዮጵያ ባንክ፣ ወደ ንግድ ባንክ፣ ወደ ፈለጋችሁበት አቢሲኒያ ባንክ ፈለጋችሁበት ቀጥታ ዲፖዚት አድርጋችሁ ማስላክ ትችላላችሁ። ከፈለጋችሁ ደግሞ በብር አልፈልግም ይቀመጥ ካላችሁ ትችላላችሁ። ከፈለጋችሁ ደግሞ አሁን የመጣው በጣም ጥሩ ናሽናል ባንክ የኢትዮጵያ ናሽናል ባንክ ያመጣው ነገር በጣም ደስ የሚል ነገር ነው። ስለዚህ ዶላር አካውንት ከፍቱና ቀጥታ ወደ ዶላር አካውንታችሁ ይገባል ማለት ነው ዶላሩ። ስለዚህ ገንዘባችሁ በዶላር ተቀመጠ ማለት ነው። ስለዚህ አልነካው የሚቀመጥ ካላችሁ፣ ስለዚህ ወደ ዶላር አካውንት ይቀመጣል። ዶላሩ የፈለገበት 200 ይግባ የፈለገበት ይግባ። እናንተ ስትፈልጉ ባለው በቀኑ ምንዛሬ መሸጥ ትችላላችሁ። ሌላ ክፍያ ካላችሁ መክፈልም የምትችሉበት መንገድ መጥቷል። ስለዚህ በጣም ደስ የሚል ኦፖርቹኒቲ ነው ያለው ማለት ነው። ስለዚህ ዳይሜንሽናችሁ ቀይራችሁ ቀጥታኛ ወደ ዶላር ስራ ነው የምናስገባችሁ። ስለዚህ እያንዳንዱ እዚህ ኢትዮጵያ ላይ ሆናችሁ ዩኤስኤ ላይ ካናዳ አውስትራሊያ በቀላል የምትሰሩበትን መንገድ ኢንተርናሽናል ባንክ አከፋፈት በዜሮ ብር የምትጀምሩበትን ነገር እያንዳንዱ ሮድማፑን ነው የምናሳያችሁ። ስለዚህ ከቢዝነስ ሞዴሎቹ አንዱ ይሄ ነው ማለት ነው። ስለዚህ ምንድነው የምትሰሩት የሚሉትን ኮርሱ ላይ ነው በደንብ የምናሳያችሁ። እንዴት ነው የምሰራው፣ ምንድነው የምሰራው የሚሉትን ነገሮች ዲቴል ጥልቅ ባለመልኩ የምናስተምራችሁ። ስለዚህ አስተምረን ብቻ ሳይሆን ቅድም እንዳወራ ነው አስተምረን ብቻ ሳይሆን ገንዘቡን እየሰራችሁ እጃችሁን ይዘን ገንዘቡን እናሰራችሁ ማለት። ስለዚህ ይሄ ነው። አእምሯችሁን ዳይሜንሽናችሁን ክፈቱ፣ አስተሳሰባችሁን ወደ ዶላር ቀይሩ። ገቢ ወደ ዶላር መሆን አለበት በቃ 100%። ስለዚህ እያያችሁ ነው ኢንፍሌሽኑ ምኑ ጣጣው ከባድ እየሆነ፣ ስለዚህ ወደዛ ነው። ስለዚህ አንደኛው ከምታገኙት ነገሮች ዋና ከምትማሩት እንትን በዶላር የምሰሩበትን ሲስተም ነው የምንቀይሰው ከመጀመሪያው ጀምሮ ዲቴል። አሁን እንደዚህ ብዬ አልነግራችሁም። ስለዚህ ወደ ኮርሱ ስገቡ ዲጂታል ብር አካዳሚ ስትቀላቀሉ ነው በደንብ አድርገን ወደዛ የምትገቡት። ስለዚህ ወደ ቀጣይ ነው ያለን። እሺ፣ ስለዚህ እንዴት ነው ታዲያ መቀላቀል የሚችለው ዲጂታል ብር አካዳሚን መቀላቀል የሚችለው ለምትሉ ሶስት አይነት እንትን አለ። ሶስት እዚህ ጋር እንዳስቀመጥ ነው እንደምታዩት። አንደኛ የኦንላይን ኮርሱ አለ። ይሄኛው እያንዳንዱን በኦንላይን ሁሉንም ነገር ስቴፕ ባይ ስቴፕ ታገኛላችሁ። ኮርሱን ታገኛላችሁ። በቪዲዮ ሪከርድ የተደረገ አለ ለእያንዳንዱ ለስድስቱ ሞዴል፣ ለአንዱ ሞዴል ለብቻ፣ ለሁለተኛው የተባለ ስድስቱ ሞዴል ለየብቻ ሁሉ ነገር አለ። ከዛ በኋላ ሰፖርት ታገኛላችሁ። ከኛ ጋር በቴሌግራም ማውራት፣ በስልክም እየደወሉ መጠያየቅ፣ ግሩፕ ፕራይቬት ግሩፕ ላይ ገብታችሁ እያንዳንዱ የሚማሩትም ከኛ ጋርም ኮሚኒኬት የምናደርግበት እያንዳንዱ ፍሎ አለን፣ ቦታ አለን፣ ፕሮግረሳችሁን የምታሳውቁ ለኛ። ስለዚህ ይህን ኦንላይን ኮርሱን ለማግኘት 2000 ብር ነው የሚያስከፍለው ማለት። ስለዚህ 2000 ብር ከፍላችሁ ይህን ሙሉ ስድስቱን ቢዝነስ ሞዴል ነው የምታገኙት ማለት። በጣም በወረደ እንትን እኛ አሁን እንደውም ኦፈሩን 50% ቅናሽ አድርገን ነው 4000 ብር ነበረ። በ4000 ብር ብዙ ልጆች ገብተዋል፣ ብዙ ሰው ገብተዋል። ስለዚህ እኛው እንዱ ቀንሰን ነው ለሁለቱም ለኢንፐርሰንም በክላስ መታችሁ ለምትማሩም ለሜንቶርሺፑ ማለት ነው። ስለዚህ ለኦንላይን ኮርሱ 2000 ብር ነው የሚያስከፍለው። በኢንፐርሰን ኮርሱ ደግሞ 5000 ብር ነው። ስለዚህ አዲስ አበባ ላይ ላላችሁ በአካል መታችሁ እዚህ ሲቪል ሰርቪስ ጋር ያለ ነው። አዲስ አበባ ሳይት ምረት አለፍ ብሎ ሲቪል ሰርቪስ ጋር በአካል መታችሁ እያንዳንዱ የ2 ቀን ኮርስ ይኖረና 2 ቀን ነው የምንማረው። 2 ቀን እየመጣችሁ ፕሮግራም አሬንጅ አድርገን ለኢንፐርሰኑ 10 ሰው ብቻ ነው የምንቀበል። በጣም ጥቂት ሰው ስለምንቀበል ፈጥናችሁ ተመዝገቡ። ከዛ ሞር ደግሞ የኢንፐርሰኑ በጣም በቃ የሚገርም ነገር ነው የምታገኘው። ስለዚህ እያንዳንዱ እዚሁ ኢንፐርሰን ነው የምናወራው፣ ኢንፐርሰን ነው ኮርሱ የምትማሩት እዚቹ ነው። እያንዳንዱ ሲስተሙ ስራውን አብረን ዲቴል የምናወራው የምንማረው 10 ሰዎች አለን።
10 ሰዎች ናቸው የሚማሩ። ስለዚህ ከ10 ጋር ዲስከስ የምናደርግበት ፕራክቲስ የምናደርግበት ደስ የሚል አሪፍ ጊዜ ነው የሚኖረን ማለት ስለዚህ በኢንፐርሰን ኮርሱ ላይ። ስለዚህ ኦንላይኑም ደግሞ ከአዲስ አበባ ውጭ ናችሁ፣ አዲስ አበባ መሆናችሁ የማትችሉ ስራ የሚበዛባችሁ ኦንላይኑን መመዝገብ ትችላላችሁ። ስለዚህ ምንም ሁለቱ የሚለየው ነገር የለም። ግን ሞር ኢንፐርሰኑ ያው አብሮ ሞር ደግሞ ዲቴል እየተያዩ በደንብ እንትን ማለቱ በጣም ምርጥ ነው ማለት። ስለዚህ ኦንላይኑም ግን እኛም ያንን ስሜት ነው ለኦንላይኑ የምንሰጠው። እያንዳንዱ ነገር በኦንላይን ላይቭ ይኖረናል። ላይቭ አሁን ለምሳሌ ዊክሊ በየሳምንቱ ለኢንፐርሰንም ተምረው ለእንትን ላሉም ለኦንላይንም በየሳምንቱ ቴሌግራም ኦልሬዲ ለኢንፐርሰኑም ለኦንላይኑም ለሜንቶርሺፕ ለዋን ቱ ዋን ለገባ ሰው ራሱን የቻለ ፕራይቬት ግሩፕ ይኖረናል። እዛ ላይ ሁል ጊዜ በሳምንት አንድ ቀን ላይቭ ይኖረናል። እያንዳንዱ ፕሮግረሳችን የምናገርበት ጥያቄና መልስ የምናደርግበት ጊዜ ይኖረናል ማለት ነው። ስለዚህ ሁለቱም ፓኬጅ ለሎካል ለምሳሌ ለኢንተርናሽናል ስራ ነው ያደረግነው፣ እንደዚህ አልከፋፈል ነው። ስለዚህ ይሄ በጣም ትልቅ እድል ነው። ስለዚህ 50% ቅናሽ አለ። ስለዚህ ቶሎ ተመዝግቡ። ይሄ ለተወሰነ ቀናት ብቻ ነው የሚቆየው። ስለዚህ በዚህ መንገድ መቀላቀል ትችላላችሁ። ክፍያውን መመዝገብ የምትፈልጉ አካውንት ብላችሁ ጻፉልን፣ ቴሌግራም ላይ አካውንት ብላችሁ ጻፉልን። ከዛ ካስገባችሁ በኋላ ፎርም ይላክላችኋል። ፎርም ትሞላላችሁ። እያንዳንዱ መረጃችሁን ትሞሉና ቀጥታ ኦንላይን ከሆናችሁ ወደ ኮርሳችሁ ወደ ፕራይቬት ግሩፑ ትገባላችሁ። ኮርሱን ወደምታገኙበት ማለት ነው እናስገባችኋለን። ከዛ ወደ ፕራይቬት ትገባላችሁ። ኢንፐርሰን ከሆናችሁ ደግሞ የኢንፐርሰን ደግሞ ራሱን የቻለ ግሩፕ ይኖረዋል። ወደዛ ትገቡና ቀኑን በዛ በግሩፑ እናሳውቃለን። በስልክም ደውለን እናሳውቃቸዋለን። ስለዚህ በዚህ መንገድ ነው መቀላቀል የምትችሉት። ስለዚህ መቀላቀል ለምትፈልጉ ዲስካውንቱ ሳያልቅ ኦንላይኑ ከዚህ በኋላ ከተወሰነ ቀናት በኋላ ወደ 4000 ይገባል። ኢንፐርሰኑ ደግሞ በአካል ለመታችሁ እዚህ የምትማሩት ኦልሬዲ ለ10 ሰው ብቻ ነው ኢንፐርሰኑ የሚኖረው። ኦንላይኑ ገደብ የለውም። ስለዚህ በዚህ መንገድ እንትን በሉ። ወደ ቀጣይ ደግሞ እንሄዳለን። ደግሞ አሁን ቀጥሎ ደግሞ ያበደ ነገር አለው። ስለዚህ እንትን እንዳትሉ ወደ ቀጣይ እንሄዳለን። አሪፍ ነገር ታገኛላችሁ ከዚህ ቀጥሎ። እሺ ጋይስ፣ ዋና ነገር ደግሞ እኛ የእናንተን ፕሮግረስ በጣም ስለምንፈልግ የ1 ሚሊዮን ብር ሽልማት ይኖረዋል። ምንድነው ሽልማቱ የሚኖረው? በ90 ቀን ውስጥ ከፍተኛ ገቢ ያስገኘ ቶፕ 10 የሚባሉት 10 ይወጣል። እነሱ ተሸላሚ ይደረጋሉ ማለት። ስለዚህ ሁልጊዜም በየቀኑ እንትን ይኖረናል፣ ሊደር ቦርድ ይኖረናል። ስንት ብር ሰራ ማነው ከፍተኛ፣ ሁልጊዜ ቶፕ ቴን በየቀኑ ይለቀቃል ማለት ነው። ስለዚህ አንድ ሰው አሁን ለምሳሌ የሆነ ብር ዛሬ ከጨመረ የጨመረው ብር ይመጣልናል። ስለዚህ አንድ ሰው የሆነ የሰራው ገንዘብ ካለ እሱን ያሳውቀናል። ከዛ በኋላ ወደ ሊደር ቦርዱ ይገባል። ስለዚህ በ90 ቀን ውስጥ ከፍተኛ ገቢ ያገኘ ሰው ቶታል ለ10 እንከፋፍለዋለን ሽልማቱን። ያን 1 ሚሊዮን ብር ነው ከፋፍለን ለቶፕ 10 1 ሚሊዮን ብር የመጣ ሽልማት ይሸለማል። ወደ ገንዘብ እንቀይረውና ከፋፍለን አንደኛ ወጣው የተወሰነ ከፍተኛ ማግኘት ስላለበት ሂሳቡን ከፋፍለን እናሳውቃቸዋለን። ግን የ90 ቀን በዚህ በ3 ወር ውስጥ ከፍተኛ ገቢ ለማምጣት መስራት አለባቸው የምትመዘገቡ። ስለዚህ በዚህ በ3 ወር ውስጥ ታምር እንድንሰራ፣ በዚህ በ3 ወር ውስጥ ታሪክ እንሰራለን። እንድሰሩ ነው እኛ የምናግዛችሁ፣ እኛም አብረን እንሰራለን። ስለዚህ የክረምት ሐምሌ፣ ነሐሴ፣ መስከረም በኋላ ስለዚህ ታሪክ እየሰራ በየ3 ወር ሽልማቱም እንደዛው ብሩ እየጨመረ ይሄዳል። የእናንተም ጥረት እየጨመረ ይሄዳል። ስለዚህ በዛ እያደረግን አሪፍ ጊዜ ይኖረናል። እያንዳንዱ ሙቭመንት፣ ስለዚህ እያንዳንዱ ቀን እያንዳንዱ ከኛ ጋር ኢንተራክት የምታደርጉበት የተለያዩ ብዙ ቲሞች አሉ። ከነዚህ ከቲሞቻችን ጋር የምትገናኙበት፣ እገዛ የምታገኙበት፣ ሰፖርት የምታገኙበት ሁሉ ሲስተም ዘርግተናል። ስለዚህ ምንም እናንተ አሁን እዚህ ጋር ምንም ሉዝ የምታደርጉት ነገር የለም። ስለዚህ 100% የተረጋገጠ ስራ የምትሰሩበት ገቢ የምታገኙበትን ነገር ነው። ስለዚህ እንደሌላው ወይ የሆነ ነገር እንደምታዩት ወይ ዩቱብ ቲክቶክ ላይ እንዳለው እንደዚህ ብለን ችላ የምንልበት ከኛ ጋር የምሰሩ ስራ ስላለ አብረን የምንቀጥልበት ነው የሚሆነው ማለት። ስለዚህ ይህንን የ90 ቀን ለራሳችሁ ቻለንጅ ሰጥታችሁ ይህን በዚህ 3 ወር
ይህን ያክል መስራት እፈልጋለሁ። የኛ ሚኒመም እንደነገርናችሁ የኛ ሚኒመም 97,000 ምናምን ብር ነው ማለት ነው በወር። ስለዚህ የእናንተ ሚኒመም ከዛ በላይ 100 200 1 ሚሊዮን ልትሆን ይችላል። ስለዚህ እሺ ጋይስ አሁን ደግሞ ያው ቅድምም በተደጋጋሚ ያነሳሁት ነገር አለ። ስለዚህ ምንድነው ሰፖርት ነው። ስለዚህ ዋና እንድታውቁት ነው በደንብ ያው ፎከስ እንድታደርጉልን ነው። ስለዚህ ምንድነው ከኮርሱ ወይ ከትምህርቱ በኋላ 100% ድጋፍ አለ ማለት። ስለዚህ ለምን ዋና ደግሞ ከሶስቱ ከኛ ጋር የምትሰሩ ስራ ስለሆነ ሙሉ ለሙሉ ስራውን እስከምንሰራበት ጊዜ ድረስ እናንተ በቃኝ እስክትሉ ድረስ ነው። እኛ በቃኝ ሳይሆን እናንተ በቃን እስክትሉ ድረስ ከኛ ጋር በእኛ ሰፖርት በእኛ እገዛ አለ። ስለዚህ የስልክ ሰፖርት ይኖረናል። በአካል መታችሁ ደግሞ ኦፊስ ሰፖርት አለን። ሂደቱን ሁሉም እንትን የምንልበት ስለዚህ በዚህ መልክ ነው የምንቀጥለው። ስለዚህ ጀስት እንደ ፖይንት እንድትይዙት ነው ደግሜ በዚህ ፖይንት የመጣው። ስለዚህ ቲሞች አሉ ሰፖርት የሚያደርጓችሁ የሚያግዟችሁ ምንም እንትን የምትፈሩት ነገር የለም ማለት። ስለዚህ እንትን የሚላችሁ ነገር የለም። ምን የሆነ ኦብስታክል ቢገጥማችሁ በእኛ ሰፖርት በኩል አሪፍ እገዛ ታገኛላችሁ። እና ደግሞ ቲም ፕራይቬት ግሩፕ ደግሞ አሪፍ እንትን ነው በጣም ሞር እርስ በርስ መነጋገር አንዱ ያጣውን አንዱ እንትን ሲል አንዱ እንትን ያለው አንዱ አቅጣጫ ሲሰጠው በጣም አሪፍ እንትን ይኖራል ማለት። ስለዚህ ይህን ጀስት ደግሜ የተመለስኩበት ማለት ነው። ስለዚህ ወደ ሌላ ፖይንት ደግሞ እናልፋለን። እሺ አሁን ደግሞ የምናየው የ180 ቀን መኒ ባክ ጋራንቲ ያለን እዚህ ጋር እንድታውቁት የምንፈልገው የ180 ቀን ማለት ወረድ የ6 ወር ይመስለኛል። የ6 ወር ብር መጠየቅ ትችላላችሁ። ስለዚህ አሁን ለምሳሌ ተምራችሁ ብር ከፍታችሁ ገብታችሁ ኦንላይኑን የሚሆን ኢንፐርሰን የሚሆን ሜንቶርሺፕ ገብታችሁ ከ6 ወር በኋላ እናንተ ብር መጠየቅ መብት አላችሁ። ገብታችኋል። ስለዚህ እናንተ ሮድማፑን ተከትላችሁ እኛ ባልናችሁ መንገድ ሰርታችሁ ግን ብር አላገኘውም ወይ ደግሞ በቃ አልፈልግም ብትሉ የ180 ቀን መኒ ባክ ጋራንቲ አለ ማለት። ስለዚህ እኛ አላማው ጀስት ከእናንተ ወይ ገንዘብ መሰብሰብ አይደለም። ስለዚህ ይህን እንድታውቁ ነው የምንፈልገው። ስለዚህ እኛ ከእናንተ መሰብሰብ ሳይሆን ጀስት በዚህ ገንዘብ ደግሞ እናንተ ጋር በምትከፍሉት ገንዘብ ይህን ዲጂታል አካዳሚን ማስፋፋት አሪፍ ነገሮች መገንባት ነው የምንፈልገው። ስለዚህ ብራችሁ እናንተ ጀስት ይሄ ነገር በቃ አልሆነኝም አላዋጣኝም ካላችሁ ጀስት ብራችሁን መጠየቅ ነው። ስለዚህ 100% ብራችሁ ተመላሽ ነው የሚሆነው። ስለዚህ ይሄ ነገር እንድትረዱልን ነው የምንፈልገው። ስለዚህ በዚህ በዲጂታል ብር አካዳሚ ውስጥ በጣም ብዙ ጥልቅ ነገሮች አሉ። ስለዚህ ያው ኮርሱን ስትወስዱ በደንብ የምናወራችሁ ይሆናል። አሁን የእኛን ቪዥን አላማውን አሁን ዝም ብለን ጀስት አትሊስት እንኳን እኛን አምኖ ወደ እኛ ለመጣው ሰው ነው ሞር በደንብ ክፍት ሆነን የምንነግረው ማለት። ስለዚህ ትልቅ አጀንዳ ስላለን ያ ከእናንተ የሚመጣው ከዛ ደግሞ ከኛ ጋር ደግሞ የምትሰሩት ነገር ወደ ትልቅ ነገር የሚያድግ በደንብ የሚሰፋ ኢንተርናሽናልነቱንም በደንብ የሚያሰፋ ስለሆነ ያንን ነው እኛ ዋና ፐርፐሳችን። ከዚህ ከእናንተ ብር መሰብሰብ አይደለም። ስለዚህ የ6 ወር ምንም በቃ እንደፈለጋችሁ እናንተ በእኛ ተግባር እኛ ባልናችሁ መንገድ መሄድ ነው ያለባችሁ። እኛም ደግሞ ለዚህ ነው 6 ወር የሰጠነው በራሳችን ስለምንተማመን ገንዘብ መስራት እንደሚቻል ነው እናሳያችሁ። ስለዚህ እኛ ደግሞ እናንተ የምትከፍሉት የኦንላይኑ 2000 እና የኮርስ በኢንፐርሰን የምትከፍሉት 5000 አይደለም። ለእኛ ዋና ጥቅማችን ዋና ከእናንተ ራሱ ገንዘብ የምናገኘው ከኛ ጋር የምትሰሩት ስራ ስላለ ነው። ስለዚህ እናንተም አግኝታችሁ እኛም ደግሞ ገንዘብ ስለምናገኝ እናንተም ያላችሁ የኛ ቃል የገባነው ነገር አግኝታችሁ እኛም ደግሞ ተጠቃሚ ስለምንሆን ይሄ ምናምን ከፍሉት ነገር ጀስት ለእናንተ ዴዲኬት እንዲሆን። አንዳንድ ሰው አሁን ብዙ አይተናል በነፃ አስተምረንና ስራ ብንል ምንም አብዛኛው ሰው እንትን አይለም። ስለዚህ ስራውን አይሰራም፣ ዴዲኬት አይሆንም። ስለዚህ እኛ አንድ ሰው ከፍሎ ሲገባ ይሄ ሰውዬ ወስኗል፣ ይሄ ሰውዬ እንትን አለው የሚለው እኛም ያለ ሙሉ ነገር ሰጥተን ከዚህ ደግሞ የተሻለ ነገር ደግሞ ገንዘብ እንድሰሩ ቅድም እንዳወራን ሚኒመም 3200 ብር በቀን እንድሰሩ ቃል ምንገባው
በስራው ስለምንተማመን በእንትናችን ስለምንተማመን እና ከእናንተ ደግሞ የምናገኘው ብዙ እናገኛለን። ከእናንተ እናንተ ሚሊዮን ስትሰሩ አሁን በሌላ ስራ 1 ሚሊዮን ስትሰሩ እኛ 100,000 ልናገኝ እንችላለን ከአንድ ሰው። ስለዚህ ይህንን ነው እኛ ፖይንታችን አሁን ብር ማግኘት ሳይሆን ቀጣይነቱን ከእናንተ ጋር በቀጣይ እየሰራን ካምፓኒያችን እያሳደግን እናንተንም እያሳደግን እኛም እያደግን ቼኑን እያበዛን ነው የምንሄደው ማለት። ስለዚህ ይህንን ፖይንት ያዙልን። ስለዚህ 6 ወር ነፃ እንደፈለጋችሁ ብራችሁ መውሰድ መጠየቅ ትችላላችሁ። ስለዚህ ይህንን ነው 6 ወር ጋፕ ሰጥተናል። በ6 ወር እናንተን ትክክል የምትሰሩበት እኛም ትክክል የምንልበትን ሰጥተናል ማለት ነው። ስለዚህ ይህንን ነገር ፖይንት ያዙልን። ወደሚቀጥለው እናልፋለን። እሺ፣ ስለዚህ የመጨረሻ የምናወራው ለጥቂት ሰው ብቻ ነው የምንቀበለው። እንደዚህ ብዙ ሰው ስለማንቀበል ኢምፐርሰኑ ራሱ 10 ሰው ነው የምንቀበለው። በአንድ የምናስተምረው 10 ሰው ነው ማለት ነው ወደ ስራ የምናስገባው። ስለዚህ ለሁለት ቀን 10 ሰው ነው ኢምፐርሰኑ። የኦንላይኑ ደግሞ ገደብ የለውም። ጀስት እንደፈለጋችሁ ማለት ትችላላችሁ። ስለዚህ እንደተነጋገር ነው ሁሉንም ፖይንት እስከዚህ መታችሁ የሰማችሁ በጣም ቴንኪዩ። ስለዚህ ምዝገባውን አሁን ቶሎ ዲስካውንቷን ሳታልፍ ቶሎ መታችሁ አካውንት እያላችሁ ጻፉልን። ከዛ በኋላ ገቢ አካውንት ከላክንላችሁና ገቢ ካደረጋችሁ በኋላ እሱን ኮንፈርም እንዳደረግን ፎርም አለ ምንልክላችሁ። ፎርሙን ትሟላችሁ። ስማችሁ፣ ስልካችሁን፣ አድራሻ፣ ሁሉ ነገር ፎርም አለ ይሞላል። ከዛ በኋላ የኦንላይን ከሆናችሁ ቀጥታ ወደ ኮርሱ የምታገኙበት ግሩፕ ትቀላቅላላችሁ። ኢንፐርሰን ከሆናችሁ ደግሞ የኢንፐርሰን ደግሞ ራሱን የቻለ ፕራይቬት ግሩፕ አለ። ወደዛ ፕራይቬት ግሩፕ ተቀላቅላችሁ ቀኑን ኢንፎርም 10 ሰው ሲሞላ በዚህ ቀን ይባላል። ከእንደገና ቀጥሎ ደግሞ 10 ሰው እያደረግን ነው የምንቀጥለው ማለት። ስለዚህ መልካም ጊዜ። ሌላ ጥያቄ ምንትን ካላችሁ በዛ በቴሌግራም አድርጉ፣ በስልክም ደውሉልን። በጣም እናመሰግናለን። ቴንኪዩ። ሰላም ሁኑ።